መጣንዴ ታዲያ ስማ ዛሬ ጠዋት የተቆመኩት መቆመክ ስማ ምን ሆንክ አባባን ማልኩት መሰለህ 5 ብር አበድረኝ ትራንስፖርት አልኩት ዛሬ ጠዋት እናለ 5 ብር አበድረኝ ባለው 4 ብር አይበቃም 3 ብር ምን ያደርጋል 2 ብር በድንጋ 1 ብር ኮሚክ ናቸው ማለት ነው አባቴ በጣም አንተ እሳቸውን ታወራለህ እኔ ቤት ያለው ኩምክና ብታይ ምንድነው እኔ ጋር ያለች ልጅ ዜና ቤት ያለች ልጅ በቃ ሁሉ ጊዜ ግራ እንደገባት ነው አልኩ ምንም ነገር ትላታለህ በየቀኑ አንዳንድ የሚያስቀኝ ነገር ከሷ ላይ ሳላይ ወጥቻ አላውቅም እሱንማ ብነግርህ ስንት ነገር ታያለህ መሰለህ አሁን ደግሞ ፋዘር በጣም አሳቀ ወደዶ መውጣት በጣም ትፍሮ ነበር ያዝ አንቺ ምንድነው የምታደርጊው ተኮስ እኮ እንዲሆንላችሁ ብዬ ነው ቀዝቃዛው ቀንቾ ከመመጣ ብዬ ነው ያዙማ ስንት ጊዜ ነው ምነግርሽ ነው አንቺ ምን ላርግ እንደዚህ ነው ሻይ የሚቀርበው እናንተ እንዴት አድርጌ ላምጣው ተኮስ እንድትሆንልህ ያዙማ ይልቅ ያዙማ ሰሚኛ አቃጠለኝ እኔን ተመልከት ስንት ደሞ ምንድነው ሽርጥ መልበስሽ ነው ወይስ ምን ማድረግሽ ነው አንቺ አሁን ለብሻው አይደል ያዙ ተመልከት እስከ እንደዚህ ነው የሚያስቅ ነገር የሚያጋጥመኝ ሁሉ ጊዜ ነግሬሻለሁ ሻይ የሚቀርበው እንደዚህ አይደለም አረባክሽ እንግዳ ቢኖርት እንደው ይሄ ጓደኛዬ ባይሆን አዋርደሽ ነበር ባክ እኮ እንዲሆንላችሁ ነው እኮ አልሻመጣው ነበር ሻይ የሚቀርበው ሁሉ ጊዜ ቻንጭ ካልኩ ወይ እንግዳ ካለ በትሪ ይዘሽ ነይ እንዴት አንጥልጥልሽ ትመጫለሽ ደሞ ሽረትሽን አስተካክልልሽ እሺ ሁሉ ጊዜ በትሪ ነው ሻይ ይዘሽ መጣልብሽ እሺ እናት እሺ አይ ምን ካላወቀች ብትዋት በጣም ይገርማል እስከዚህ ድረስ እኮ እንደዚህ በጣም ሁሉ ጊዜ ነግራታለሁ ግራ እንደገባት በቃ ሁሉ ጊዜ አንድ ነገር ታስተካክላ ሰርተታ ኦኬ ሊደባከራ እኔ አንተጣልቻ ይረፍድብና ደግሞ ሳይምስ እኮ አይደል ወይ ጉደጃለች ማ በእንዴት ኦኬ እንዴት ቆያ ታረ ጫማ ኮላረኩም እስካሁን እንሰራለን ባክ እኔ እንደውም ለመውጣት ሁሉ ብርዱ ምን ተዘጋጅ ተረበ ስሚ ጫማ ባክ ይዘሽልኝ ነይ እሺ እሺ በልቶ ነው አንድ ብር ሰጥቷ አንድ ብር ይሄኛው ነው የትኛው ነው ያለው